ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 6 ወይም አፕሪል 14 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 188 ብር ከ19 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ነው። 154 ብር ከ51 ሳንቲም ገዝቶ 157 ብር ከ60 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ06 ሳንቲም ተገዝቶ 156 ብር ከ13 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 221 ብር ከ46 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ገዝቶ 187 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 179 ብር ከ47 ሳንቲም ተገዝቶ 183 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 240 ብር ከ34 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ72 ሳንቲም ገዝቶ 202 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 190 ብር ከ36 ሳንቲም ገዝቶ 194 ብር ከ15 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 136 ብር ከ55 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ገዝቶ 114 ብር ከ39 ሳንቲም የተሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 133 ብር ከ37 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 153 ብር ከ70 ሳንቲም ተገዝቶ 156 ብር ከ77 ሳንቲም የተሸጠ ነው። በንግድ ባንክ አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ59 ሳንቲም እየተመነዘረ ነው። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ68 ሳንቲም ገዝቶ 25 ብር ከ18 ሳንቲም እየተሸጠ ነው። 22 ብር ተገዝቶ 22 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 254 ብር ከ46 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ገዝቶ 213 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 202 ብር ከ18 ሳንቲም ተገዝቶ 206 ብር ከ32 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 609 ብር ከ50 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 502 ብር ከ52 ሳንቲም ገዝቶ 512 ብር ከ04 ሳንቲም እየተሸጠ ነው። በንግድ ባንክ 490 ብር ከ21 ሳንቲም ገዝቶ 500 ብር ከ01 ሳንቲም በመሸጥ ላይ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 51 ብር ከ25 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየተሸጠ ነው። በንግድ ባንክ 41 ብር ከ67 ሳንቲም ገዝቶ 42 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 50 ብር ከ16 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ79 ሳንቲም ተገዝቶ 41 ብር ከ60 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 489 ብር ከ48 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 265 ብር ከ49 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 498 ብር ከ94 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይህን ይመስል ነበር። እስከ መጨረሻው ድረስ እየተከታተላችሁን ስለነበር ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን